ሰላም እንዴት ናችሁ? ውድ የአድ ኢንተርቴይንመንት ዩቲዩብ ቻናል ቤተሰቦቻችን፣ እነሆ ዛሬ ደግሞ ስለ የሙዚቃው ንጉስ ቴዲ አፍሮ ህይወት ታሪክ ጀባ ልንላችሁ ወደድን። ቴዲ አፍሮ የተወለደው ሐምሌ 7 ቀን በአዲስ አበባ ኳስ ሜዳ በተባለው ሰፈር ነው። ወላጆቹ ለኪነ ጥበብ ቅርበት ያላቸው ባለሙያዎች ናቸው። አባቱ አቶ ካሳሁን ገርማሞ እና እናቱ ደግሞ ወይዘሮ ጥላይ አራጌ ይባላሉ። አቶ ካሳሁን ገርማሞ ታዋቂ ጋዜጠኛ፣ የዘፈን ግጥም ደራሲ እና የመድረክ መሪ የነበሩ ናቸው። ሙዚቃ ህይወቴ የተሰኘው ዘፈኑን መታሰቢያ አድርጎ እንደሰራላቸው ይታወሳል። እናቱ ወይዘሮ ጥላይ ደግሞ ፕሮፌሽናል ዳንሰኛ ናቸው። በሙሉ ስሙ ቴዎድሮስ ካሳሁን ገርማሞ ተብሎ ቢጠራም የሚታወቀው ቴዲ አፍሮ በተሰኘ መድረክ ስሙ ነው። ይህን ስያሜ ከአፍሮ ሳውንድ የሙዚቃ ባንድ ጋር በነበረው ተሞክሮ አግኝቶታል። በሙዚቃ ሙያው ከ15 ዓመታት በላይ ልምድ ያለው ሲሆን ከድምፃዊነቱ በተጨማሪ የዘፈን የግጥምና ዜማ ደራሲ፣ ገጣሚ፣ ታሪክ አዋቂ፣ በጎ አድራጊና የሰብአዊ ተሟጋችም ነው። ወደ ሙዚቃው የገባው 12ኛ ክፍል ትምህርቱን እንዳጠናቀቀ ሲሆን በልጅነቱ የሕክምና ዶክተር የመሆን ፍላጎት ነበረው። ከሙዚቃ መሳሪያዎች ኪቦርዱን ከመጫወቱም በላይ የተለያዩ አኩስቲክ የሙዚቃ መሳሪያዎችን በመጫወት በመድረክ ላይ ባንዶቹን አጅቦ የመስራት ልዩ ተሰጥኦ አለው። በአልበሞቹ ከፍተኛ ሽያጭ በማስመዝገብ በመላው ዓለም በርካታ ኮንሰርቶች በመስራት በአገር ውስጥ በሚሰራቸው ኮንሰርቶች ከፍተኛ ታዳሚ በማግኘት እንዲሁም በሙዚቃ ኢንዱስትሪው ከፍተኛ ተከፋይ በመሆን ግንባር ቀደም ተጠቃሽ ነው። ትልልቅ ዓለም አቀፍ ሚዲያዎች የአፍሪካ ሬጌ ሙዚቃ ንጉስ እያሉ በእንግሊዙ ቢቢሲ፣ በቻይናው ሲሲቲቪ፣ በአሜሪካው ዋሽንግተን ፖስት በሙዚቃ ስኬቱ ላይ ሰፋ ያሉ ዘገባዎች ተሰርተውለታል። በአፍሪካ በተለይም በምስራቅ አፍሪካ ተጽዕኖ ፈጣሪነቱንና በሬጌ ሙዚቃ ስልት ምርጥ ስራዎች ካላቸው ሙዚቀኞች ተርታ ይሰለፋል። ከፊልም ባለሙያ ጸሐፊና ተዋናይ አምለሰት ሙጬ ጋር ትዳር መመስረቱ የሚታወቅ ሲሆን ከዚህ ትዳራቸውም ልጆች አፍርተዋል። ከትዳር አጋሩ አምለሰት ሙጬ ለመጀመሪያ ጊዜ የተዋወቁት የሜካፕ አርቲስቱ ሆና በሰራችበት አጋጣሚ ሲሆን ከጋብቻቸው በፊት ያሰረላትን የቃል ኪዳን ቀለበት 750 ሺህ ብር እንደሚያወጣ ተወስቷል። አምለሰት በወይዘሪት ኢትዮጵያ የቁንጅና ውድድር አሸናፊ የነበረች ሲሆን በአዲስ አድማስ ጋዜጣ ላይ የኮሌጅ ወጎችን በመጻፍም ትታወቃለች። ይፈለጋልና በሌሎችም የአማርኛ ፊልሞች ላይ በመተወን ልምድ ያላትም ስትሆን ስለ ፍቅር የተባለ አስቂኝ የፍቅር ፊልም በመድረስና ፕሮዲስ ያደረገች ናት። በኒውዮርክ የፊልም አካዳሚ የተማረችው አምለሰት በአካባቢ ጥበቃ ላይ ያተኮረ ጥናታዊ የፊልም የሰራች ሲሆን በቀድሞው የፕሬዝዳንት ግርማ ወልደ ጊዮርጊስ ሕይወት ላይ ያጠነጠነ ዶክመንተሪ ፊልም እየሰራች መሆኑ በአንድ ወቅት ሲገለጽ ነበር። በሙዚቃ ስራዎቹ በተለይ በሰብአዊነት፣ በአንድነት እና በፍቅር ዙሪያ አተኩሮ በመስራትም ልዩ ከበሬታ ያተረፈ ሲሆን ለሚሰራቸው ዘፈኖች፣ የሚጽፋቸው ድርሰቶች ከፍተኛ ምርምር ጥናት እንደሚያደርግ ተወስቶለታል። በእያንዳንዱ የሙዚቃ አልበሙ ታሪክ ቀመስ ለታላላቅ ሰዎች መታሰቢያ የሆኑ የሙዚቃ ስራዎቹም የሰራ ነው። ለአፄ ኃይለሥላሴ፣ ለጀማይካዊው ሬጌ ኮከብ ቦብ ማርሌ፣ ለታዋቂዎቹ አትሌት ኃይሌ ገብረስላሴ፣ ቀነኒሳ በቀለ፣ ለአፄ ምኒልክ ይጠቀሳሉ። ፍቅር ያሸንፋል በሚለው መርሁ ይታወቃል። ከሙዚቃው ባሻገር የግጥም መጽሐፍ ለህትመት ማብቃትም ችሏል። የሎሬት ጸጋዬ ገብረመድኅን የልብ አድናቂ ሲሆን የሥነ ጽሑፍ ችሎታው አስተሳሰቤን የቀየሩ ናቸው በማለት በአንድ ወቅት ምስክርነቱን ሰጥቷል። ጥቁር ሰው በሚለው አልበሙ ይህን አድናቆቱን በሚያረጋግጥ መንገድ በባለቅኔው የግጥም ንባብ በመታጀብ ምርጥ ሙዚቃም እንደሰራ ይታወቃል። በአጠቃላይ 7 አልበሞችን በካሴት፣ በሲዲ፣ በዲቪዲ፣ በቪሲዲ በመስራት ለገበያ አቅርበዋል። በአልበሞቹ አሳታሚነት አብረውት ከሰሩት አሳታሚዎች ናሆም ሪከርድስ ዋናው ተጠቃሽ ቢሆንም ከኢቫንጋዲ ፕሮዳክሽን እና ከአዲጋ ሪከርድስ ጋርም ያሳተማቸው አልበሞች አሉት። የመጀመሪያው አልበሙ ሌቦ በሚል ርዕስ በ1993 ዓ.ም በናሆም ሪከርድስ የታተመ ነበር።
ሁለተኛው የአልበም ስራው ደግሞ በ1996 ዓመተ ምህረት ላይ በኢቫንጋዲ ፕሮዳክሽን ለገበያ ያበቃው ታሪክ ተሰራ ነው። ታሪክ ተሰራ በኢትዮጵያ 10,000 ሜትር አትሌቶች የቡድን ስራ በመማረክ በአንድ ሌሊት ተሰርቶ በማግስቱ በኤፍኤም ሬዲዮ በመለቀቅ ከፍተኛ አድናቆትን ያተረፈ ነጠላ ዜማ መሆኑ ይታወቃል። በ1997 ዓመተ ምህረት ሶስተኛው አልበም ያስተስራያል በሚል ርዕስ በናሆም ሪከርድስ ለመታተም በቅቷል። በ1998 ዓመተ ምህረት ቤስት ኮሌክሽን ናሆም ቮሊዩም 14 ተብሎ በናሆም ሪከርድስ አሳታሚነት በተለያዩ ጊዜያት የሰራቸው ነጠላ ዜማዎች ተሰባስበው አራተኛ አልበም ለገበያ ቀርበዋል። ሌላው ጥቁር ሰው በሚል በአዲካ ሪከርድስ አሳታሚነት ለገበያ የቀረበው አልበሙ ነው። ጥቁር ሰው ለተባለው ዘፈኑ የሙዚቃ ቪዲዮ ከ500,000 በላይ ወጪ በማድረግ ባለ ሪከርድ ነው። ጥቁር ሰው ያለው አልበም ለማስመረቅ በጊዮን ሆቴል ቀርቦ የነበረው ኮንሰርት በአምባሰል አሳታሚነት ለገበያ እንደቀረበ ይታወቃል። በተለያዩ ጊዜያት በሚወጡ ነጠላ ዜማዎች ስኬቱም ይታወቃል። ነጠላ ዜማ ሲያወጣ አገር ይንቀጠቀጣል፣ አገር ይቅበጠበጣል፣ አቧራ ይነሳል። ይህ ደግሞ በኢንዱስትሪው ምርጥ ብቃት እንዳለው የሚያረጋግጥ ነው። እንደ ማስረጃ በተለያዩ ጊዜያት የተለቀቁ ነጠላ ዜማዎችንም መጥቀስ ይቻላል። ቦጊዳ ከሚለው አልበም ቦጊዳ፣ ልጅነት አላት፣ ለማን ልማሽ እና ሞናሊዛ። በማህበራዊ ሚዲያዎች ከኢትዮጵያ ዝነኛ ሙዚቀኞች የሚስተካከለው የለም። በፌስቡክ ከ1 ሚሊዮን በላይ ወዳጆች አሉት። በ1991 ዓ.ም ከያሬድ ሙዚቃ ትምህርት ቤት ከወጡ ሙዚቀኞች ጋር ላስታስ ባንድ አብሮ መስርቷል። ባንዱም በበላይነት በመቆጣጠርና በመምራትም ትልቅ ድርሻ ኃላፊነትም ነበረው። ከላስታስ በኋላ አቦጊዳ ባንድን ማናጀሩ ከነበረው ታዋቂው አዲስ ገሰሰ በታዋቂው ዳሉል ባንድ ከሰሩ ሙዚቀኞች በመቀናጀት ሊመሰረት ችሏል። በዋናነት ተቀማጭነታቸው በአሜሪካ የሆኑ ከ5 እስከ 7 ሙዚቀኞች በአባልነት ያሰባሰበው አቦጊዳ ጋር በኢትዮጵያ፣ በሰሜን አሜሪካ፣ በአውሮፓ እና በተለያዩ የዓለም ክፍሎች በርካታ ኮንሰርቶች በመስራት ከፍተኛ ልምድ አለው። በባንዱ የሚሰሩ ሙዚቀኞች ዓለም አቀፍ ደረጃ ባላቸው የሬጌ ሙዚቃ ባንዶች ከአንጋፋ የኢትዮጵያ ሙዚቀኞች ጋር በመስራት ከፍተኛ ልምድ ያላቸው ናቸው። የመጀመሪያው ኮንሰርትን የሰራው በ2003 ኢሮፓያን አቆጣጠር በድርቅ ለተጎዱ ወገኖች ገቢ ማሰባሰቢያ በመስቀል አደባባይ በተዘጋጀበት ወቅት ነበር። ጥላሁን ገሰሰ እና ቦብ ማርሌ ተምሳሌቶቹ ናቸው። በበጎ አድራጎት ስራዎቹም ይታወቃል። በድርቅ ለተጎዱ ወገኖች የገቢ ማሰባሰቢያ ኮንሰርት በመስራት ለአበበች ጎበና የህፃናት ማሳደጊያና ለአካል ጉዳተኞች ማህበር የገንዘብ ድጋፍ በመስጠት እንዲሁም በሱዳን ታስሮ ለነበር ኤርትራዊ ዋስትና 700,000 ብር ለዋስትና በመክፈል የሰራቸው ተግባራት ይጠቀሳሉ። በኢትዮጵያ የሙዚቃ ታሪክ በህይወት እያለ መጽሐፍ የተዘጋጀለት ብቸኛው ድምፃዊም ነው። የአፍሮ ታላቅነት ሚስጥር በሚል ርዕስ የህይወት ታሪክ የሚዳስስ መጽሐፍ ያዘጋጀው አቤል ዘነበ የተባለ ጸሐፊ ሲሆን አብዮታዊ ሙዚቀኛ ብሎታል። የኢትዮጵያ ሙዚቃ ኢንዱስትሪ እንዲነቃነቅ እና ወደ ተሻለ ደረጃ እንዲደርስ ካደረጉ ድንቅ ባለሙያዎቻችን አንዱ መሆኑ ይመሰከርለታል። ኢትዮጵያ አሉኝ ከምትላቸው ድንቅ ሙዚቀኞች አንዱ መሆኑን በተለያዩ መድረኮች ላይ አስመስክሯል። እነሆ እኛም ስለ ሙዚቃው ንጉሥ ቴዲ አፍሮ ከባህር በጭልፋ እንካችሁ ልንል ወደድን። አብራችሁኝ ስለቆያችሁ አመሰግናለሁ። ላይክ፣ ሼር፣ ሳብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን።